አመተ ገብርኤል ለምን በዚች ቤት ቦታ ላይ ቤተ ክርስቲያን አትሰራም? ለምንድነው የማታሰሩይ ብለው ይነግሯቸዋል። ኢየሱስ ክርስቶስ በተሰቀለበት ሰዓት ላይ ከጎኑ በጦር ተወግቶ በፈሰሰ ደሙ በሩፋኤል አማካይነት በተረጨ የደም ጠብታ የተመሰረተች ገዳም ናት ይባላል። ይህንን ተአምረ ማርያምን እንድትሰሙ በእግዚአብሔር ስም አስቀድመን እንደተናገርን የታወቀ ምክንያት ኃጢአት ደዌ ካልከለከለው በዚህ ቀን ተአምሯን ሰምቶ የሚቻለው ስጋውን ደሙን ይቀበል። ስጋውን ደሙን መቀበል ካልተቻለው ተአምሯን ሰምቶ ወደ ቤቱ ይሄድ። ስውሯ ማርያም የምትገኘው ከአዲስ አበባ ወደ ደብረ ብርሃን ስንሄድ ጫጫ ከተባለች ትንሽ ከተማ 8 ኪሎ ሜትር ላይ ነው። ስውሯ ማርያም ቀደም ሲል ጀምሮ በቦታው ላይ የነበረች ትልቅ ገዳም ስትሆን ያኔ የጌታ ኢየሱስ ክርስቶስ በተሰቀለበት ሰዓት ላይ ከጎኑ በጦር ተወግቶ በፈሰሰ ደሙ በሩፋኤል አማካይነት በተረጨ የደም ጠብታ የተመሰረተች ገዳም ናት ይባላል። በክርስቶስ የደም ጠብታ ባለበት ሁሉ ቤተክርስቲያን እንደምትመሰረት ሁሉ ይህችም በደም ጠብታ የተመሰረተች ቤተክርስቲያን ታዲያ ቀደም ሲል ዋሻው ውስጥ በነበሩ ሁለት ታቦቶች ምክንያት ከፍተኛ የሆነ የእግዚአብሔር ቃል የሚደመጥበትና ድምጽ የሚሰማበት ነበር። ይህ የእግዚአብሔርን ቃልና ድምጽ ለመስማት እረኞች ሳይቀሩ በርካታ ሕዝቦች ሁሉ እየተሰበሰቡ ጠዋትና ማታ ይህንን ድምጽ ይሰሙ ነበር። በተለይ እረኞች ጠዋት ተነስተው ጫማቸውን አውልቀው እየተሳለሙ ማታም እንዲሁ እየተሳለሙ የነበረበት ሰዓት ላይ ነው። በተለይ በዚህ ገዳም ውስጥ አንድ መምጫና መሄጃ መንገድ ብቻ በመሆኑ ብዙ ሕዝብ እየተመላለሰ የእግዚአብሔርን ቃል በቤተልሔሙ ያዳምጡ ነበር። አካባቢው በሙሉ በእጽዋት የተከበበ በመሆኑ በዚህ ሰዓት ላይ የነበሩ ከቤተ ክርስቲያን የማይጠፉ የእግዚአብሔርን የሚያከብሩ ሁሌም የእመቤታችንን ዝክር የሚዘክሩ አመተ ገብርኤል የተባሉ አንድ ሴት ነበሩ። ይህኚህ ሴት ይህችን ዋሻ ውስጥ ያለችዋን ጽላት ሲዘክሩ ሲጸልዩ ሲመላለሱ ያዩ አንድ አባት በእድሜ ገፋ ያሉ አንድ ቀን ወደ እሳቸው ጠጋ ይሉና አመተ ገብርኤል ለምን በዚች ቤት ቦታ ላይ ቤተ ክርስቲያን አትሰራም? ለምንድነው የማታሰሩይ ብለው ይነግሯቸዋል። ይህንን ተናግረውም ከፊታቸው ይሰወራሉ፣ ይጠፋሉ። ታዲያ እኚህ አመተ ገብርኤል ይህንን ቤተ ክርስቲያን ለማሰራት ጠዋትና ማታ እየለፉ እየደከሙ ሳሉ ሰው ናቸውና መሞት አይቀርም፣ ይሞታሉ። በጣም የሚገርመው ነገር እኚህ ሴት ከሞቱበት ቀን ጀምሮ እስከ 3ኛው ቀን ድረስ ከተቀብረው እስከ ሳልስት ድረስ ማለት ነው ለ3 ቀን ያህል በሰማዩ ላይ ከፍተኛ የሆነ ቀስተ ደመና ምልክት ይታይ ነበር። ልክ የእሳቸው ግብአተ መሬት ሲጠናቀቅ እና ሳልስታቸው ሲያልቅ ያ ለ3 ቀን ይታይ የነበረው ቀስተ ደመና ተካቶ ጠፍቷል። ይህም እንደ ተአምር ይነገርላቸዋል። እንግዲህ ከዛም በኋላ በርካታ ሰዎች በቤተ ክርስቲያን ውስጥ ቤተ ክርስቲያን ለማሰራት ብዙ ነገሮችን ያደርጋሉ፣ ብዙ ምጽዋቶችን ያደርጋሉ። ጠዋትና ማታም እየመጡ ያንን ደስ የሚያሰኝ የእግዚአብሔር ቃል ያዳምጡ ነበር። ዋሻ ውስጥ ያሉ ጽላቶች ደስ የሚያሰኝ ቃል የሚያሰሙ የአካባቢው ገበሬዎች በዚያ በየቀኑ እየተሰበሰቡ ያንን ክብረ በዓል ሲያከብሩ አንድ ቀን ላይ ያልታሰበ የከብት በሽታ ይነሳና በዚህ በከብት በሽታ በጣም በርካታ ከብቶቻቸው ይታመሙባቸዋል። ታዲያ እነዚህ ገበሬዎች ለእመቤታችን የስውሯ ማርያምና የቅዱስ አብ ቤተክርስቲያን ላለበት ቦታ ሄደው ሲለምኑና ሲማጸኑ ከብቶቻቸው ሁሉ አንድም ሳይሞት ይድናሉ። በዚህ ሰዓት ላይ ከከብት እጽዋት ከተገኘ ቅቤ እያመጡ ለዛች ቤተክርስቲያን በስለት መልክ ሲያስገቡ ወይ በጣም በርካታ የሆነ የቅቤ ማዕት ስለነበረ ቅቤው እየተነገደ በነበረበት ሰዓት ላይ አብዛኞቹ ሰዎች ቅቤውን ሲቀቡና ያዛቸውን በሽታ ሁሉ ሲያድናቸው ሲመለከቱ ከዛ በኋላ በዛ ቤት መሸጡ ቀረና ያ ቅቤ በየገዳሙ ውስጥ ገብቶ በዛ ገዳም ውስጥ ለታመሙ አይናቸው እንዲበራ ላደረገላቸው ብዙ ተአምር ለታየላቸው ሰዎች ያ ቅቤ እንደ ይሰጥ ነበር እና
ያ ደግሞ ገበሬዎቹ ቅቤ ብቻ አይደለም ለድቤ ማሰራ የሚሆንም ደግሞ እህልን ሁሉ ያቀርቡ ነበር። በጣም ደስ የሚለው የሚገርመው ነገር የዚች ስውሯ ማርያም ታሪክ ላይ አንድ ቀን እንደ ነገሩኝ ወይም ደግሞ እዛ ያሉ የገዳም አባት እንዳጫወቱኝ መጋቢት 23 ቀን ላይ 2010 ላይ ድንገት የእሳት አደጋ ይነሳል። ይህም የእሳት አደጋ የተነሳው በቤተ ክርስቲያኗ ውስጥ ባለ የዕቃ ግምጃ ቤት ነው። በዛ ዕቃ ግምጃ ቤት ውስጥ በነበረ የእሳት ማዕበል አንድ ሰው እንደሞተና አንድ ሰው ደግሞ እንደተረፉ ይነገራል። በዚህ በጄኔሬተር ፍንዳታው ብዙ በርካታ የቤተ ክርስቲያኗ ንብረቶች ሲወድሙ ንብረት በተቃጠለበት አካባቢ 3 ነገሮች ሊተርፉ ችለዋል። ተአምረ ማርያም፣ የእብነ በረድ መስቀልና እንደዚሁም ደግሞ የእመቤታችን የስውሯ ማርያም ምስል ተርፏል። ከዛ በኋላ በእነዚህ ምስሎች የተነሳ የአካባቢው ሕዝብ ስለት እያቀረበ መዋጮ እያደረገ ምዕመናኑ ሁሉ ሳይቀር ይቺ ቤተክርስቲያን በዚህ ቦታ ልትሰራ እንደቻለች ነው በሰፊው ያጫወቱን አባታችን። የሚገርመው ነገር እዚህ ላይ አንድ ነገር መግለጽ የምፈልገው ነገር በዚህ ቤተክርስቲያን ውስጥ በስነ ስርዓቱ አይኖቻቸው የበሩ ሰዎች አሉ። በስነ ስርዓቱ በዚህ ቤተክርስቲያን ውስጥ የተፈወሱ ሰዎች፣ ብዙ አይነት በሽታ ይዟቸው የተፈወሱ ሰዎች አሉ። ከነዛ መካከል እንግዲህ እኔም እግዚአብሔር ይፈውሰኛል ብዬ የመጣሁበት ሰዓት እና ይህንን ፕሮግራም ደግሞ ለምትከታተሉ ህዝብ ወይም ደግሞ ሰዎች በአጠቃላይ ይህ ተአምረ ማርያምን የሚያደርግላችሁ ወይም ደግሞ ስውሯ ማርያም የምታደርግላችሁ ተአምር መታችሁ ከበረከቱ እንድትቋደሱና ማድረግ የሚገባችሁን ደግሞ እንድታደርጉ ይህን ያህል አይደለም። በተለይ አንድ ሰው ከመጀመሪያ ጀምሮ ከቤተ ክርስቲያን ውስጥ ስንነሳ ከአዲስ አበባ ጀምሮ ትምህርት እያስተማረን የነበረ ሰው እዚህ ላይ እንደምታዩት አይነት ሰው የነበረበት ሁኔታ ነውና ይህንን ተአምረ ማርያምን እንድትሰሙ በእግዚአብሔር ስም አስቀድመን እንደተናገርን የታወቀ ምክንያት ኃጢአት ደዌ ካልከለከለው በዚህ ቀን ተአምሯን ሰምቶ የሚቻለው ስጋውን ደሙን ይቀበል። ስጋውን ደሙን መቀበል ካልተቻለው ተአምሯን ሰምቶ ወደ ቤቱ ይሄድ። ስጋውን ደሙ እንደተቀበለ ይሆንለታል፣ ይደረግልኛል በማለት ቢሰማ የእመቤታችንን ቃል ኪዳን ተአምሯን የሚንቁ ግን የወልደ እግዚአብሔር ሰው መሆን ከማመን የወጡ ናቸው። ከክርስቶስ ወገኖች ከምዕመናንም ጋር አይቆጠሩም። በጴጥሮስና በጳውሎስ በቃላችን ስልጣን ፈጽሞ የተወገዙ የተለዩ የተረገሙ ናቸው እንጂ አባ ሚካኤል አባ ገብርኤል በምንባል በእኛም በቃላችን ስልጣን ፈጽሞ የተወገዙ የተለዩ ይሁኑ። እኛም የእነሱን ስልጣን ይዘናልና ወልድ በጌትነቱ እስኪመጣ ለዘላለም በእውነት የእመቤታችንን በዓሏን እንዳይወቅ ሰንበት የማያከብረውን ስለዚህ በማይፈታ በጽኑ ስልጣን ፈጽመን አወገዝ። የእመቤታችን በዓላቶቿን የሚያከብር የታዘዘውን የሚሰራ በዚህ መጽሐፍ የተጻፈውን የሚፈጽም ግን እስከ ዘላለም ድረስ ስሙ የተባረከ ይሁን። በድንኳኔ እልልታ ሙሉ ነው፣ በድንኳኔ ዝማሬ ሙሉ ነው። በማንነቴ ላይ እግዚአብሔር ታላቅ። በድንኳኔ እልልታ ሙሉ ነው፣ በድንኳኔ ዝማሬ ሙሉ ነው። በማንነቴ ላይ እግዚአብሔር ታላቅ ነው። ወደ እኔ የመጣ በራራልኝ በእርሱ በወዳጅ ሰላም ሰፍኗል በጓዳ በቤት። በድንኳኔ እልልታ ሙሉ ነው፣ በድንኳኔ ዝማሬ ሙሉ ነው። በማንነቴ ላይ እግዚአብሔር ታላቅ ነው። አብዝቻለሁ እኔስ በኃጢአት በዝኩዬ በኃጢአት በዝኩዬ። አሁን የምትሰሩት ስራ በጣም በጎ ስራ ስለሆነ ይሄን በጎ ስራ አሁን እንግዲህ ከዩኒቨርሲቲ ተማሪዎች ውስጥ ከበርካታ ዩኒቨርሲቲ ተማሪዎች ውስጥ መርጣችሁ እናንተ ይሄን ስራ መስራት ቀላል ነገር አይደለም እና እንዴት ነው ምንድን ነው ስራው? በጎ ስራ ስራው እኛ የአዲስ አበባ ዩኒቨርሲቲ ተማሪዎች ማህበረሰብን አማካኝነት ተደራጅተን
ትምህርቶችን ኮርሶችን እንማራለን። ከዛ 6 ኪሎ ዱባይ ደግሞ 10 ጥናት አሉ። ከማውስ አንዱ ሙያና በጎ አድራጎት ይባላል። ይሄን ስራ የሚሰራው ማለት ነው። የኛ ስራ ምንድነው? በ6 ኪሎ ውስጥ የሚማሩ ተማሪዎች በኢኮኖሚ ችግር ያለባቸው እነሱ ትምህርት እንዳቋርጡ ወንድሞቻችን ናቸውና ስለዚህ እስክሪብቶ፣ ደብተር፣ ሳሙና ለመግዛትና እነሱ ለመስጠት ነው የምንሰራ። 15 ቀን አንድ እንሰራለን። ሌላ ደግሞ እንሰራለን እንደሚጥር ቦታ ሳንቲም አጠራቅመን ድጋፍ እናደርጋለን። ቤተክርስቲያን ደግሞ አጸዱን እናጸዳለን። ሌላ ደግሞ ነዳያንን ለትንሳኤና ለልደት እናስተስካለን። ከሰንበት ትምህርት ቤት ጋር በመሆን ማለት ነው። አስተባብረን ይሄን ስራ ነው። ይሄ እናንተ እዚህ ብቻ ናችሁ ወይስ ሌሎችም ተሰማርተዋል በየቤተክርስቲያኑ? በሁለት ሳምንት አንድ የምሰራው ስለዚህ እንደ ባህላቱ ይለያያል። ዛሬ መድኃኒዓለም ስለሆነ መድኃኒዓለም ቤተክርስቲያን እንሰራለን ማለት ነው። ማርቆስ ደግሞ ቅዱስ ማርቆስ እንሰራለን። ስለዚህ መድኃኒዓለም ሌላ ቦታ ለተኛል ለገኔ እንሰራለን። ዮሐንስን ደግሞ እስኪያሰብ እንሰራለን። በጣም ቆንጆ፣ በጣም ጥሩ ሀሳብ ነው። እኔ አሁን መሰለህ ይሄን ራሱ ደስ ብሎኝ ነው አሁን የምቀርጻቸው። አሁን ደስ ብሎኝ ይሄን ስራ ብዙዎቹ ቢሰሩትና እንደዚህ የሌላቸውን ሰዎች ብንረዳዳ አሪፍ ነው ከማለት አኳያ ነው። ምንም ችግር የለውም። በጣም ማመሰግናለሁ። እሺ እግዚአብሔር ይስጥልኝ። ውድ የያቡ ቲዩብ ተከታታዮች አሁን ከስውሯ ማርያም ቀጥዬ ያቀረብኩላችሁ የአዲስ አበባ ዩኒቨርሲቲ ተማሪዎች ሊስትሮ እየጠረጉ በርካታ ገንዘቦችን በማሰባሰብ ያንን የሰበሰቡትን ገንዘብ ደግሞ ከነሱ ጋር ሞራላቸው እንዳይወድቅ ቢያንስ የሞራል ድጋፍ እንዲያገኙ በትምህርትም በቁሳቁስም በአንዳንድ ነገሮችን ሁሉ ለማገዝ የሚያደርጉት የማሰባሰቢያ ገንዘብ በመሆኑ በጣም ደስ አለኝና ምን ይሄ ነው በቃ ዋናው ነገር በኢትዮጵያዊነታችን ተያይዘን እጅ ለእጅ ሁሉን ነገሮች ከተጓዝን የፈለግነው ቦታ ላይ መድረስ እንደምንችል የሚገልጽ ነገር ነው። ይህንን በተመለከተ ወደፊት በስፋት አቀርባለሁኝ። ስለተመለከታችሁት አመሰግናለሁ። ጸሎቴን ሰሚ ስውሯ ማርያም እናቴ ጠርቼሽ አላፈርኩም። እናቴ ጠርቼሽ አላፈርኩም።